ዛሬ ጋብቻና ቤተሰብ መጨረሻው ቻፕተር ነው ዛሬ የምናየው። ያው የትምህርቱ መጨረሻው ነውና በጣም ብዙ እንደተባረካችሁ አምናለሁ። በኮሜንታችሁም ያየው ነው። ተባረኩልኝ። በተለይ በቴሌግራም ግሩፕ ቻናል ላይ ያላችሁ በውስጥ መስመር አንዳንድ ጥያቄ ጠየቃችሁኝ ያላችሁ ለጥያቄዎቻችሁ መልስ ደግሞ አንድ ቪዲዮ መስራት ያስፈልገኛል ማለት ነውና እሱን ከዚህ ትምህርት በኋላ ያለውን እልካለሁ ማለት ነውና ባለፈው ያየነው ስለ ልባም ሴት ነው እና ልባም ሴትም እንዳለች ሰነፍም ሴትም እንዳለች ስለ ሰነፍ ሴት አይተናል ማለት ነውና ሰነፍ ሴት ላይ ስንመለከት አንዳንድ ነገሮችን አይተናል ማለት ነውና ያው ሰነፍ ሴት ወከተኛ ናት፣ ሐሳብም የላትም፣ አንዳችም አታውቅም እያልን ምሳሌ 9:13 ላይ ያለውንም ሐሳብን አይተናል። ደግሞ ውበትም ሐሴት ነው፣ ደንግባትም ከንቱ ነው፣ እግዚአብሔርን የምትፈራ ሴት ግን እሷ የተመሰገነች ናት እያልን ይሄን አይተናል ማለት ነውና ደግሞ ሰነፍ ሴት ባህሪያዎች ቢያንስ 6 ባህሪያዎች የሷን ባህሪ አይተናል። ቁጡ ናት፣ የባሏ ራስ ናት። እንደዚህ 6 ሐሳቦችን አይተናል። የውጫዊ ውበት ትኩረት ትሰጣለች፣ ትጋትም የላትም፣ ግድ የለሽ ናት፣ ለነገሮች ዋጋ አትከፍልም የሚለውንም አይተናል። ልባም ሴት ማን ናት የሚለውን ደግሞ ታማኝ እንደሆነች የተወሳሰነ ነገሮችን አይተናል ማለት ነውና ዛሬ ደግሞ በተመሳሳይ ደግሞ ልባም ወንድ የሚለውን እናያለን በአጭር ደቂቃ ውስጥ። እና ልባም ወንድ ማን ነው? ምንኛ ባህሪ አለው ሲባል የመጀመሪያው ልባም ወንድ ትዕግስተኛ ነው። በጣም 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 ትዕግስተኛ ነው ልባም ወንድ። ያው ከመንፈስ ፍሬዎች ውስጥ አንዱ ነው። ገላትያ መጽሐፍ ላይ ትዕግስት ትልቅ በረከት ነውና መታገስ ትልቅ በረከት አለውና ትዕግስተኛ ነው። በጣም ብዙ ፈተና ሊደርስበት ይችላል፣ ብዙ ቻሌንጅ ያጋጥመው ይችላል። ግን ለሚያልፍበት ህይወት ሁሉ በትዕግስት ነው የሚያልፈው ማለት ነውና ትዕግስት በጣም ወሳኝ ነገር ነው። ሁለተኛ ደግሞ የቤቱ ኃላፊነት የሚሰማው ነው። ራስ እንደሆነ ቤተሰቦችን ለማስተዳደር አሁን መጽሐፍ ቅዱስ ልጆች ሆይ ይላል፣ ለወላጆች ታዘዙ ይላልና አባቶች ደግሞ አታስመርሩ ይላል። ምክንያቱም ከአባቱ ልጅ ፍቅር የሚያገኘው ስለዚህ ልጅ በስርዓቱ እንዲታዘዝ ከተፈለገ አባት ልጁን ማስማረር የለበትም። በፍቅር ማዘዝ ያስፈልጋል፣ በቁጣ ማዘዝ አያስፈልገውም። ስለዚህ የቤቱን ኃላፊነት የሚሰማው ኃላፊነት እንዳለው ማወቅ፣ ሚስቱንም ልጆችንም ትዳሩንም የሚያስተዳድርበት ኃላፊነት እንደሚያውቅና እንደሚረዳ ማወቅ ያስፈልጋል። ሶስተኛ ደግሞ የሥራ ሰው ነው። ዋው! ይህን ስለ አዳም እንመለከተናል። አዳም ትጉ ነው። የእንስሳቶችን ስም የሚያወጣው አዳም ነው ማለት ገነትን ይንከባከባት ነበር ይላል። ስለዚህ ልባም ወንድ የሥራ ሰው ነው። ስለዚህ በስራ ላይ ይተጋል፣ ትጉ ነው። አራተኛው ራዕይ ያለው ነው። ለቤተሰቡ፣ ለትዳሩ፣ ለልጆቹ፣ ለሀገሩ፣ ለቤተክርስቲያኑ ላለው ነገሮች ሁሉ ራዕይ ያለው ሰው ነው። ዝም ብሎ እንደ ደመነስ የሚጓዝ አይደለም። የሚሰራው ስራ ትጋት ከራዕዩ ጋር ነው፣ ከራዕዩ ጋር ኃላፊነት ጋር ነው እና ሌላ ደግሞ እግዚአብሔር የሚፈራ ሰው ነው። እንደ መልካም ሚስት እግዚአብሔርን የሚፈራ ሰው ነው። ስድስተኛ ደግሞ ትጉ የሆነ ሰው ነው። በትጋት የሚንቀሳቀስ ሰው ነው ማለት ነው። ስለዚህ ልባም ሰዎች ይህን በስድስቱ እንመለከታለን። ሌላው ደግሞ ከጋብቻ በፊት 5 ቁም ነገሮችን እንያ። ከጋብቻ በፊት 5 ቁም ነገሮችን ስንመለከት አንደኛ እድሜ አያታልል። ያው እድሜ ይሄዳል፣ ጊዜ ይሄዳል። ስለዚህ ደግሞ ማግባት ባለበት ታይም ውስጥ ማግባት ቅድም ከዚህ በፊት እንዳስተማርኳችሁ መሰረት ማድረግ ያለባችሁ እና አንዳንድ ጊዜ ትምህርቴን ከጨረስኩ በኋላ ከተመረኩ በኋላ የሆነ ነገር እያልን ጊዜው ያልፋል፣ ጊዜው ይሄዳል። ከወንዶች ይልቅ ሴቶች ናቸው ወሳኝ የእድሜ ክልል ውስጥና ስለዚህ እድሜ በጣም እንዳያታልለን
ማግባት ባለንበት ታይም ውስጥ ማግባት ትልቅ በረከት ያስፈልገናል ማለት ነው። ሁለተኛ ደግሞ የጋብቻ የሚያስፈልገንን ዋጋ አውቀን መግባት ያስፈልጋል። ስለዚህ አንድ ቴሌቪዥን፣ አንድ ፍሪጅ ስትገዙ ለዛ ነገር ላይ እንዴት አድርጋችሁ መጠቀም እንዳለባችሁ ማኖር አለ። ምክንያቱም ማኖሩን ካልተጠቀማችሁ ያን ነገር ቶሎ ታበላሻላችሁ። ጥሩ እድሜ እንዲኖረው አያደርግም ማለት ነው። ስለዚህ ከጋብቻ የሚያስፈልገው ነገር ዋና ነገር እውቀት ያስፈልጋል። አንድ ነገር ማወቅ ያስፈልጋል ማለት ነው። ሶስተኛ ደግሞ ውስጣዊ ውበትን ቅድሚያ መስጠት ያስፈልጋል። በውጫዊ ውበት ላይ ሳይሆን ያው ውበት ሐሴት ነው፣ ደንግባት ከንቱ ነው እንደሚል ሁሉም ያልፋሉ። ለሚያልፈው ነገር ደግሞ ትኩረት መስጠት አያስፈልገንም አይ ቲንክ። ስለዚህ የውስጣዊ ውበት ቅድሚያ መስጠት ትልቅ ወሳኝ ነገር ነው። አራተኛ ደግሞ የቤተሰብና የቤተክርስቲያን ሚና ከንቱ አለማድረግ፣ ይህ ትልቅ ወሳኝ ነገር ነው እና ያው ቤተክርስቲያን የሚጠብቁ ሰዎች አላችሁ፣ ቤተሰብ እናንተ የሚጠብቁ ሰዎች አላችሁ፣ አገር የሚጠብቁ ሰዎች አላችሁ እና ስለዚህ በጊዜያዊ ነገር፣ በጊዜያዊ ደስታ፣ በጊዜያዊ እርካታ ብላችሁ ጊዜያችሁ በከንቱ ነገር እንዳያታልላችሁ መጽሐፍ ቅዱስ ሲናገር ልጅ ወይ በክፉ ሰዎች አትቅና፣ ከነሱ ጋር መሆንን አትውደድ፣ ልባቸው ክፉ ያስባልና ይላል እና ስለዚህ ጊዜያችሁ በከንቱ ነገር እንዳያቃጥል፣ ስለዚህ ከንቱ አታድርጉ በማይጠቅመውና በማይረባው ነገር ማለት ነው እና አምስተኛ ደግሞ እየጨረሳችሁ እንጂ እያስጨረሳችሁ አትሂዱ። ይገርም ነገር ነው እና ስለዚህ እየጨረሳችሁ እንጂ እያስጨረሳችሁ አትሂዱ። ይህን ትንሽ ላብራራላችሁ። ማለት እየጨረሳችሁ እንጂ ማለት ያው ብዙ ሰዎች አንዳንድ ጊዜ አንድ መጽሐፍ ቅዱስ ቴዎሎጂ መመሪያን ሲያስተምሩ አንድ ነገር ይናገራሉ እና አንድ ሰው ነው እና 19 ሰዎች ጠየቁት ይላል። ለፍቅር ጓደኝነት 19 ሰዎች ጠየቁ። ግን ለነዚህ ለ19 ሰዎች ግን እሺ ነው ያለው። የጌታ ፈቃድ ምን እንደሆነ ልጠይቅ፣ እናንተም ጸልዩ እኔም እጸልያለሁ አለ እና 19ኙ ነው ለ19ኙ ነው። አሁን 19ኙ የጌታ ፈቃድ ነው ብሎ ቢመጡስ 19ኙ ሊያገባ ነው ማለት ነው። እና ስለዚህ ማድረግ ያለብን ነገር ለነዚህ ነገር ውስጥ መጀመሪያ ላይ መረጋጋት ትልቅ ወሳኝ ነው። ለምንጠይቀው ጥያቄ እሺ ማለት ተገቢ አይመስለኝም። በእርግጥ ግን መረጋጋት ጊዜ ነው፣ እንደ ሰዓት ነው። ውስጣዊ ነገር ማረጋገጥ ያስፈልጋል ማለት ነው። ምክንያቱም አንቺም ጸልይ እኔም ልጸልይ ማለት ያው አንድ መስመር እየከፈትን ነው ማለት ነው። ስለዚህ የጌታ ፈቃድ ነው ብላ ብትመጣስ ምን ልትሆን ነው በዛ ታይም ውስጥ? ስለዚህ እንደዛ ነገሮች ሲመጡ መረጋጋት ትልቅ ወሳኝ ነገር ነው ማለት ነው። ስለዚህ አንዳንድ ጊዜ ከውስጥ አለመረጋጋት የተነሳ በያዝነው ነገር ታማኝ ሳንሆን፣ በያዝነው ነገር ደስተኛ ሳንሆን 2፣ 3፣ 4 ፍቅረኛ የምንይዝበት ታይሞች ሊኖሩ ይችላሉ። ይህን ደግሞ ተገቢ አይደለም። ምክንያቱም ማስጨረስ ነው። ለምሳሌ አንድ ሴት 4 ፍቅረኛ ቢኖራት 4ቱ ፍቅረኛሞች የሷ ፍቅረኛ መሆኑ ነው የሚያውቁት። ግን 4ቱ ቢታወቁ ምንኛ ጉድ ውስጥ እርስ በርሳቸው ይጣላሉ፣ እርስ በርሳቸው ይፈጃጃሉ። እነዛ መሆን የለበትም። ስለዚህ መረጋጋት ትልቅ ወሳኝ ሚና አለው ማለት ነው እና ተባረኩልኝ የእግዚአብሔር ቅዱሳኖች እና የጠየቃችሁን ጥያቄ አላችሁ እና የጥያቄያችሁን ጥያቄ በቀጣይ ክፍለ ጊዜ ውስጥ ለጥያቄ ብቻ ቪዲዮ እሰራለሁ። በቴሌግራም በውስጥ መስመር ላይ የላካችሁልኝ ማለት በዩቲዩብ ላይ የላካችሁም አሉ። ለእናንተ ደግሞ አንድ ቪዲዮ እሰራለሁ ለጥያቄዎቻችሁ። ተባረኩልኝ፣ ወዳችኋለሁ። ጋብቻና ቤተሰብ በዚህ ክፍል አልቋል። ሌላ ጊዜ ደግሞ በሌላ ክፍለ ጊዜ በሌላ ትምህርት በሌላ ክፍለ ጊዜ እንገናኛለን። ስለሰማችሁኝ